ሃይ ዩቱብ እንዴት ናችሁ? ዛሬ ቁርስ ምን ልስራ እያላችሁ ከሆነ ይሄ ቪዲዮ ለእናንተ ነው። ዛሬ የምንሰራው ምግብ ጥሩ ቁርስ የሚሆን በጣም ትንሽ ጊዜ የሚፈጅ ቤታችን ውስጥ ባለው ግብአት መስራት የምንችለው የቁርስ አይነት ነው ማሳያችሁ እና ከመሄዳችን በፊት ሰብስክራይብ ስላደረጋችሁ አመሰግናለሁ። 464 ሰብስክራይበር ደርሻለሁ። ከዚህ በላይም ሰብስክራይብ እንደምታደርጉኝ አልጠራጠርም። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉኝ። በአሰራሩ እንሄዳለን። እንደነገርኳችሁ ቤታችሁ ውስጥ ባለ ነገር ነው የምንሰራው እና 3 እንቁላል ያስፈልገናል እና ደግሞ ድንች፣ 2 ድንች። ይሄኛው ማንኛውም ሰው ቤት ይገኛል ብዬ ስላሰብኩ ነው ይሄንን አሰራር ልሰራላችሁ ያሰብኩት እና ሁልጊዜ በተለመደው መንገድ ከምንበላው እንቁላልን እንደዚህ ደግሞ በተለየ መንገድ ደግሞ ብንበላው ጥሩ ነው ብዬ ስላሰብኩኝ ነው እና ድንቻችንን እንልጣለን። ስለዚህ መላጫ ለብዙ ነገር ነው የምጠቅመው። በቁመቱ አድርገን ነው የምንከትፈው፣ እንደ ቺፕስ አይነት ስታይል ማለት ነው። በቀጫጭኑ አድርገን በቁመቱ እንከትፈዋለን ማለት ነው። እንደዚህ ሆኖ ተከትፎልኛል ማለት ነው። እንዲህ በቀጫጭኑ እያደረግን እንከትፈዋለን ማለት ነው። ገንፈል እናደርገዋለን ማለት ነው። ትንሽ ውሃ ላይ እሳት ላይ አድርገን ትንሽ ገንፈል አድርገን ከዛ በቃ እሳት ላይ ጠብሰን እቺን እንቁላል መጨመር ነው የሚሆነው። ስለዚህ እንቀቅለው ማለት ነው። ውሃችን ፈልቷል። ትንሽ ጨው ጨምሬበታለሁ ከዚህ በፊት እና ያሁኑ ትንሽዬ ጨው እንደዚህ እንጨምራለን። ውሃችን እንደምታዩት ተፍለቅልቋል ማለት እየፈላ ነው። ስለዚህ ብንጨምረው ችግር የለም ማለት ነው። ስለዚህ ድንቻችንን እንጨምራለን ማለት ነው ውሃ ውስጥ። እንደዚህ ጨምረናል። ከዛ ነካ እናድርገዋለን። ትንሽ ሰዓት ገንፈል እስከሚል ድረስ እንጠብቀውና እንጠብሰዋለን ማለት ነው። እስከሚበስልልን ድረስ እንቁላላችንን እንነካለን። 2 እንቁላል ይበቃል ብዬ አሰብኩኝ። ድንቹን ሳየውም 2 እንቁላል ይበቃናል። ከዛ ትንሽዬ ጨው፣ እንቁላል ታውቃላችሁ ብዙ ጨው አይፈልግም። እዛ ድንቹ ላይም ስለጨመርን ትንሽዬ ጨው ነው የምንጠቀመው። ከዛ በኋላ ቆንጆ በርበሬ እናደርጋለን። እሱም እንደዛው ለማጣፈጫ ያክል ስለሆነ ትንሽ ያቃል። ቆንጆ በርበሬያችንን ካደረግን በኋላ እናተዋለን። እንደምታዩት ነው፣ እየተፍለቀለቀ ነው። ትንሽ 10 ደቂቃ የሚሆን እንደዚህ በደንብ እስከሚፍለቀለቅ ድረስ እንጠብቀዋለን ማለት ነው።
መጥበሻችንን እናገልና ዘይታችንን እንጨምራለን። ዘይት ያልቃለች ግን ጨምራታለን ያለችውን ያሁን ቤት ስንጠት መጠንቀቅ አለብን። እንቁላላችን አለ እንጨምረዋለን ማለት ነው። ትንሽ የላይኛው እንዲበስል እንድሽ ከደን እናረጋታለን። ከዛ በቃ እናውጣዋለን ማለት ነውና ቆንጆ ነው የሚሆነው። እንደምታዩት በደንብ በስሏል። ስለዚህ እንገለብጠዋለን ማለት ነው። ዳርዳሩ እንዳይዝባችሁ መጠንቀቅ አለባችሁ። በቃ ገልብጠን እናወጣዋለን ማለት ነውና ሆኗል። ካቻፕ አረኩበት just for the decoration purpose። ትንሽ ከፓኒ ላይ ሳወርደው ከመጥበሻ ላይ ትንሽ ተፈረካከሰብኝ። ግን በማይዝ መጥበሻ ካረጋችሁት አምሹር በጣም የሚጣፍጥ ነው የሚሆነው። ቴስቱንም ስቀምሰው አክቹሊ በጣም ነው የሚጣፍጠው። በማንኪያም በሹካ እንደዚህ ያደረጋችሁ ከካቻፕ ከማዮኔዝ ጋር በደንብ ቆንጆ ቁርስ ይሆናል ማለት ነውና ከካቻፕ ከምን ጋር በጣም ቆንጆ ነው የሚሆነው። ማዮኔዝ የምናረግበት እንቁላል እንደዚህ በተለየ መንገድ ሁልጊዜ በቂጣ ምናምን ከምንሰራው በድንችም እንደዚህ ብንሰራው በጣም አሪፍ ይሆናል ማለት ነው። ስለዚህ ሞክሩት፣ እንደደረሱ ተስፋ አደርጋለሁኝ። በሌላ ጊዜ እስከምንገናኝ ድረስ ሰላም ቆዩ። ሰብስክራይብ ያደረጋችሁኝ አመሰግናለሁ።